አይ የኛ ነገር ሃርድ ዲስክ በለን እንካ እንባላለን፣ ይጫነብናል፣ እንቀበላለን። በተለይ እኛ ከ2000 በፊት የተወለድነው ንጹህ ትውልድ ይነገረናል፣ እናምናለን። የዋህነት ልበለው መሀይምነት አላቅ። ከ2000 በኋላ የመጣው ትውልድ ደግሞ ጭራሽ ይብሳል። አላየቲ ሐሊን ዛሬ አንድ እውነታ ገልጥልሃለሁ። ያኔ ሂስትሪ ስትማር ታስታውሳለህ? ከባድ ሸዋሸዋ ተሰርተን ነበር። ማጂላን ዓለምን የዞረው የጂኦግራፊ ሊቅ ዮክ ከዚህ ዝላሰል እውነታው ሌላ ነው። ማጂላን ማን ነው? ዓለምን ለምን ዞራት? አላ በረከቲላሂ ነብዳ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዚዝላ ሰላ አህለን ወሰህለን ወመርሐበን። ይህ ታሪክና ትርክት ሳምንታዊ ፕሮግራማችን ነው። የማቀርብላችሁ እኔ የዚድ ክሲር እባላለሁ። እንደተለመደው በዚህ ፕሮግራማችን ታሪካዊ ኢቨንቶችን ወስደን ዲኮድ እናደርጋለን። የተደበቁ እውነታዎች ላይ የምትደርስበት፣ የተሳሳተ አረዳድ የምታስተካክልበት ነው። አንተ እኮ አዚዝላ ሰል በጣም ልታመሰግነኝ ይገባ ነበር። ማን እንዲሰራልህ በየሳምንቱ የሚገራርም ነገር የተማርክ፣ ወላኪን አንተ ስራህን የሰራህ አይደለም። ሼር አታደርግም፣ ለአዳዲስ ሰዎች ያስተዋውቅ አይደለም። ሆነውስ በሳምንት 2 ቪዲዮ እናደርግ ይሆናል በጣም በቅርብ። ወላኪን ያኔ የስራህ እጥፍ ይሆናል። በደንብ መሸረር ይኖርብሃል፣ በደንብ ማስተዋወቅ ይኖርብሃል። ዳስ እስካሁን አልጀመርንም። እንጀምር። ሙስሊሞች የፊሊፒንን ደሴት ማህረጅ ብሎ ይጠሯታል። ከቻይናና ሱማትራ በመጡ ነጋዴዎችና ዳዮች እስልምና በአካባቢው ተስፋፍቷል። ለማኒላ ድንበር ነዋሪዎች ደግሞ በሙስሊም ነጋዴዎች እስልምና ደርሷቸዋል። የእስልምና ብርሃን ከ7000 በላይ ነዋሪዎች ጋር ፈንጥቀዋል። ይሄ ጉዳይ የእግር እሳት የሆነበት ማጂላን ሙስሊሞች እንዳይስፋፉ እስልምናን ለማምከን ይቻል ዘንድ ከፖርቹጋል ተነስቶ ምስራቅ አፍሪካና ህንድን አዳርሶ ሙስሊሞችን በግፍ በትሩ ቀጥቷል። እንደ አውሮፓውያን የዘመናት አቆጣጠር 1502 ለሐጅ ጉዞ 700 ሙስሊሞችን ጭኖ የሚጓዝ መርከብ አገተ። አይ ማጂላን ተሰከስን እኮ ነው መላዚ ዝላሰ ቆይ ልጨርስልህ። ወዴት እንደሚሄዱ ሲጠየቁ የአላህን ቤት ለመጎብኘት ወደ መካ እየሄዱ እንደሆነ ተነገረ። ማጂላን ለወታደሮቹ ትእዛዝ አስተላለፈ። ንብረታቸውን ከዘረፏቸው በኋላ በመርከቡ ላይ ሰብስበው በህይወት አቃጠሏቸው። ይህ ሰውዬ በዘመታቸው የመስቀል ጦርነቶች ከ300 በላይ መስጂዶች ፈርሰዋል። ተኸየል ሙስሊሞችን ማርኮ አፍንጫቸውንና ጆሮአቸውን ቆርጠዋል። ተኸየል እጅና እግራቸውን ታስረው አንድ ክፍል ውስጥ አጭቀው ከነ ህይወታቸው በእሳት ነደዋል። አይ አዚዝ አልሙሻሂድ ማጂላን የምድር አሳሽ ዓለምን የዞረ ጂኦግራፊስት እንደሆነ ነው ያስተማሩ። ግን ለሙስሊሞች የነበረውን ጥላቻና ያደረሰባቸውን ግፍና መከራ አልነገሩንም። ሌላ ታሪክ ልጨምርልህ። ጊዜው በፈረንጆቹ 1521 ነበር። በፈርዲናንድ ማጂላን የሚመራው ጦር ፊሊፒን ደረሰ። ደሴቶቹ የስፔን መንግስት ስር እንዲተዳደሩና ክርስትናን የበላይ በማድረግ የሚል ስምምነት ላይ ተደረሰ። አመጣጡም እስልምና እንዳይስፋፋ ለመግታትና ሙስሊሞችን አይቀጡ ቅጣት ለመቅጣት ነበር። በመስቀል ዘመቻ ማክታን የተባለችን አንዲት ትንሽ ደሴት ለመቆጣጠር ጉዞውን ጀመረ። በወቅቱ ደሴቷ ላቡ ላቡ በሚባል ጀግና ሱልጣን ትተዳደር ነበር። የማጂላን ወታደሮች ከደሴቱ ጠረፍ መሽገው ከነዋሪዎች ምግብ እየነጠቁና ሀብት ንብረታቸውን እየዘረፉ ሲያስቸግሩ ህዝቡ ተቃውሞን አሰማ። ላቡ ላቡ ከምታስበው በላይ እጅግ ጠንካራ ሙጃሂድ ነበረና ለማጂላን ወረራ እጅ ለመስጠት ፍቃደኛ ባለመሆኑ ማጂላን የአጎራባች ደሴት ነዋሪዎችን አነሳሳበት። ማጂላን ለላቡ ላቡ ደብዳቤ ይልካል። ደብዳቤውም እንዲህ ይላል። አዚዝ ላሰል ከማጂላን ለማክታን ደሴት ገዢው ላቡ ላቡ በኢየሱስ ስም ጀምራለሁ። እኛ የነጭ ዘሮች የስልጣኔ ቀዳሚዎች ይህንን ሀገር የመግዛት ስልጣን ከናንተ በላይ ይገባናልና ስልጣንህን አስረክብ። ላቡ ላቡ ደብዳቤውን አንብቦ እንዳበቃ በግልባጩ ላይ መልሱን ጽፎ ላከለት። ሃይማኖት የአላህ ነው፣ የምናመልከው አምላክ ደግሞ ቀለማችንን አይመለከትም፣ እርሱ የሁሉም ሰዎች አምላክ ነው ብሎ መለሰለት። በዕለቱ ፀሐይ የሰማይ መሃል አናት ላይ ነበረች። የማጂላን መርከቦች ላቡ ላቡ ወደሚያስተዳድረው ደሴት ዳርቻ እየተቃረቡ ነው። አመቱ ደግሞ እንደነገርኩ 1521 ነው። ፊሊፒናውያን በወጣቱ መሪያቸው ላቡ ላቡ ተሰድረው ለጂሃድ ተዘጋጅተዋል። ትናንሽ ጀልቦች ላይ አድፍጠው የወቅቱን ዘመናዊ መሳሪያ ታጥቀው የራስ ቁር በአናታቸው ላይ አጥልቀው ሰይፍና ጋሻን ይዟል። የማጂላን ወታደሮች ወደ ባህሩ ዳርቻ ሲጠጉ ካደፈጡት ሙጃሂዶች ጥቃት ደረሰባቸው። የማጂላን ወታደሮች ያልጠበቁት ገጠማቸው። ከቀርከሃ የተሰሩ ቀስቶች ዘነቡባቸው። ፍልሚያው ተጀመረ። ጎራዴ ከጎራዴ ተጋጨ። በላቡ ላቡና ማጂላን መካከል እጅግ ጠንካራ ፍልሚያ ተካሄደ። የብረት ጠሩ ደረቱ ላይ ያጠለቀው ማጂላን በባዶ ደረቱ በሚዋጋው ላቡ ላቡ ሰይፍ ተመቶ ወደቀ። ጉዳቱ ለሞት ሚዳረግ አልነበረም። ላቡ ላቡ ለሁለተኛ ጊዜ የማጂላን አንገቱ ላይ ሰነዘረ። የማጂላን ጭንቅላት በደም ተጨማለቀ። የመሪያቸውን መገደል ያዩ ወታደሮች ከመሸሽ ውጪ አማራጭ አልነበራቸው። አስክሬኑን ጥለው ወደ መርከባቸው ፈረጠጡ። ይህ ጀግና ወጣት
ማጅላን ሙስሊሞች ላይ የሰራውን ግፍና ኢሰብአዊ ድርጊት ሰምቶ እጅግ ተቆጥቶ ነበር። እነሆ ዛሬ እስከ ወዲያኛው ሸኘው። ፊሊፒናውያን ላቡላቡን አሁንም ብሔራዊ ጀግናቸው አድርገው ያከብሩታል። ዓለም ግን ማጅላንን የአሁኑ የዘመናዊ ካርታ ሰዓሊና የዓለምን ቅመማ ቅመም ኢንዱስትሪ ለማሳደግ የዞረ ጀግና ብሎ ሮማንቲሳይዝ ያደርጉልናል። የኢስላም ጠላቶች የማጅላንን ትርክት አስውበው ጻፉልን። አንፎርቹኔትሊ ደርሰንበታል። ወኺታመን ዓዚዝ አልሙሻሂድ ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። See you next week.